ፊልሙ የሚጀምረው ህንድ ውስጥ የሚገኝ አንድ ጎሳን እያስመለከተን ነው። በዛው ጎሳ ውስጥ የሚኖሩ እናትና ልጅ በስራ ላይ ያሉ አንድ ሰው በውሃ ላይ እየተንሳፈፈ ይመለከታሉ። እሱንም ከውሃ አውጥተው ወደ መንደሩ ይወስዱታል። ክፉኛም ተጎድቶ ስለነበር የመንደሩ ባህላዊ ሐኪም በጥሩ ሁኔታ አክሞ መላ አካሉን በጨርቅ ይሸፍኑታል። ከትንሽም ወራት በኋላ በዓላቸውን በአንድ ላይ እያከበሩ እያለ በድንገት አንድ ምንነቱ ያልታወቀ የፖሊስ ቡድን መጥቶ መንደሩ ላይ ጥቃት ይከፍታል። በዛም የሚገኙ የሃይማኖት አባት ለጣዖታቸው ልመናቸውን ማቅረብ ይጀምራሉ። በዛውኑ ቅጽበት እሱም ከህመሙ አገግሞ ይነሳል። ሁሉንም ከጨረሳቸው በኋላ እኔ ማን ነኝ በማለት ይጠይቃል። በደረሰበትም ጉዳት የማስታወስ አቅሙን እንዳጣ የተረዳው አንዱ ልጅ እኔ ሳድግ ማንነትን አጣርቼ እነግርሃለሁ በማለት ቃል ይገባለታል። ከዛም ታሪኩ 30 ዓመት ወደፊት ይወስደናል። በሙምባይ ከተማ ውስጥ አንድ የባቡር ጣቢያ ላይ እገታ ለማካሄድ ያሰቡ ቡድኖችን ያስመለክተናል። በዛ ቡድን ውስጥም አንደኛዋ ክልኪ ስትሆን እርጉዝ እንደሆነች በማስመሰል በሆዷ ቦምብ ይዛ የገባችው ናት። ሁለተኛዋ ደግሞ ጃንቪ ስትሆን የሙዚቃ ባለሙያ ብትሆንም በአሁን ጊዜ በጊታሩ መያዣ መሳሪያ ይዛን የገባችው። ሶስተኛዋ ደግሞ ሄለና ስትሆን የኮምፒውተር ባለሙያ ናት። ቦምብና መሳሪያም ይዘው ሲገቡ ያልታወቀባቸው በሷ የተነሳ ነበር። በዛውም የመንገዱን መብራት ሀክ አርጋው ግርግር እንዲፈጠር ታደርጋለች። አንድ ትልቅ ማፊያ ልጅም በአደጋው ምክንያት ቦታው በመዘጋጋቱ ለፈተና እንዳይረፍድባት በባቡር ለመሄድ ትገደዳለች። ከቡድኑ መካከል የሆነችው አንዷ ሴትም የባቡር ገንዘብ ከፍላላት ወደ ውስጥ ታስገባታለች። ስሟም ላክሽሚ ይባላል። አምስተኛዋ ኢራም ስትሆን የሕክምና ባለሙያ ናት። በእቅዱም መሰረት የማፊያውን ልጅ ካስገባት በኋላ አለቃቸው እንዲገባ ይነግሩታል። አንድ በጨርቅ የተሸፈነ የለማኝ አለባበስ የለበሰ ሰው ወደ ባቡሩ ይገባል። ባቡሩንም የውስጥ ለውስጥ መንገድ ላይ ሲደርስ ባቡሩን ሀክ አርገው እንዲቆም ያደርጉታል። ከዛም ማንነታቸውን በማጋለጥ ባቡሩ እንደተጠለፈ ያሳውቃሉ። በዚህን ጊዜ አንዱ ተነስቶ ከአጋቾቹ መካከል አንዷን በመዘረር ፖሊስ እንደሆነና ማንም ሰው ቢንቀሳቀስ እንደሚገላት ይናገራል። በዚህን ጊዜ አንዱ ለማኝ የሚመስለው ሰውዬ ተነስቶ አዘናግቶ ይመታዋል። እሱንም ካሰሩት በኋላ ማንም ሰው አክተር ለመሆን መሞከር እንደሌለበትና ለምሳሌም እንዲሁም በሚል አንዷን ሴት እዛው ይገላታል። ይህንንም ኬዝ ለመወጣት ነርምዳ የተባለችው ኦፊሰር ትመደባለች። ከዛም እሱ ቤከራሪ የሚለውን ዘፈን እንድከፍትለት ካደረገ በኋላ የአግሪካልቸር ሚኒስተር ዘፈኑ እስከሚያልቅ ድረስ ካልመጣ አንድ ሰው በየዘፈኑ መጨረሻ ላይ እንደሚገል ይነግራታል። የአግሪካልቸር ሚኒስትርም ቦታው ላይ በሰዓቱ ከደረሰ በኋላ ምን እንደሚፈልግ ይጠይቀዋል። እሱም አንድ ጥያቄ ሊጠይቀው እንደሚፈልግ ነግሮት 1028 ምን እንደሆነ ይጠይቀዋል። ሚኒስትሩም ምን እንደሆነ እንደማያውቅ ሲነግረው እናንተ ሚኒስትሮች እያላችሁ በአሁኑ ዓመት 10280 ገበሬዎች ራሳቸውን አጥፍተዋል፣ ለዚህ መልስ ምን ይኖርሃል ሲለው ተጨማሪ አንድ እድል እንዲሰጠው ይማጸነዋል። እሱም ተስማምቶ አንድ ገበሬ ማረሻ መኪና ለመግዛት ቢበደርና አንድ ባለሀብት ማርቼዲስ ለመግዛት ቢበደር በየትኛው የበለጠ ወለዳለው በማለት ይጠይቀዋል። ሚኒስትሩም እየሳቀ በጣም ቀላል ጥያቄ ነው በማለት የማርሴዲሱ የብር ወለድ መጠን የበለጠ እንደሆነ ተናገረ። እርሱም ስህተት እንደሆነ ነግሮት ለትራክተር 13%፣ ለማርሴዲስ ደግሞ 8% ብቻ እንደሆነ በመናገር 40 ቢሊዮን የህንድ ብር ካመጣ ብቻ ሰዎቹን እንደሚለቃቸው ይናገራል። ሚኒስትሩም ይህን ያክል ገንዘብ ማግኘት እንደማይችል ሲናገር ከአንድ ትልቅ ቢዝነስማን ስልክ እንደሚደወልለት ነግሮት ይዘጓል። አሊያ ጋርም ሄዶ ለአባቷ ስልክ እንድደውል ያዛታል። ለአባቷም የተፈጠረውን ከነገረችው በኋላ ለሚኒስትሩ ነግሮ ብሩን በኢሜል በተላከ አካውንት በኩል ያስተላልፉለታል። በዚህን ጊዜ የቢዝነስማኑ ወይም የማፊያው ልጅ ተነስታ በእኔ ተጠቅመ ከአባቴ ገንዘብ የምትቀበል አጭበርባሪ ነህ ትሏለች። እሱም ከልኪን ጠርቶ በእሱ አባት ላይ የሆነውን ነገር መናገር ይጀምራል። ለፈተና ከአባቷ ጋር ልትሄድ እያለች ከባንክ ያበደሩት ሰዎች መጥተው እሱ ላይ መጮህ ይጀምራሉ። አባቷም በአሁን ጊዜ ዝናብ እየዘነበ እንዳልሆነና ሰብሉም እያፈራ ስላልሆነ ትንሽ ጊዜ እንዲጨምሩለት ይጠይቃቸዋል። እነሱ ግን እሱን በሚያዋርድ መልኩ መጥተው በሁሉም ፊት ልብሱን ያወልቁበታል። ከዛም ብሩን ካመጣ ብቻ ትራክተሩን እንደሚመልሱለት ነግረውት ትራክተሩን ይወስዱበታል። ከዛም እናትየው እንዳታለቅስ ተቆጥቶ ልጁን ፈተናውን በጥሩ ሁኔታ እንድትሰራ ነግሯት ይሸኛታል። ከዛም አንድ ዛፍ ላይ ተንጠልጥሎ ራሱን ያጠፋል። የለቅሶ ዕለትም አበዳሪዎቹ መጥተው የትራክተሩ ዋጋ ሞልቷል፣ ግን የወለዱን ማን ነው የሚከፍልልን በማለት የአንገት ሐብሏን ይወስዱ
ይወስድባታል። በዚህ ጊዜ ልጅቷ በድርጊቱ ተበሳጭታ በመቆፈሪያ መታ ትገለዋለች። በታሪኩም የተነሳ በባቡር ውስጥ ያሉ ሰዎች ሁሉ በሙሉ ውስጣቸው ተነክቶ ማልቀስ ይጀምራሉ። እሱም ለአባቷ ስሙን እንድትነግረው ይነግራታል። ብሩም ሙሉ ለሙሉ ከተዘዋወረ በኋላ መጀመሪያ ላይ የገደላት ያስመሰለችውን ሴት እንድትነሳ ያዛታል። ስሟም ኢስክራ ሲሆን የትወና ባለሙያ ናት። ህዝቡም ይህ ሁላ ነገር ያደረጉት ለራሳቸው ጥቅም ሳይሆን ለገበሬው ማህበረሰብ እንዳደረጉት ሲረዱ እነሱን ደግፈው የእነሱን የሚመስል ማክስ በማድረግ የባቡሩ ጣቢያ ላይ ሲደርሱ ተቀላቅለው እንዲያልፉ ያደርጋቸዋል። እነሱም ከጎን ያለውን ህንፃ በማፈንዳትና በሪሞት ኮንትሮል የሚሰራ መሳሪያን ተጠቅመው ብጥብጥ በመፍጠር ከህዝቡ ጋር ተቀላቅለው ያመልጣሉ። ፖሊሶቹም ብሩ የተጠለፈበት አካውንትን ሊያግዱ ሲሉ ሁሉንም ብር ለ700 ሺህ የገበሬ አካውንት ላይ በመግባቱ ምክንያት ምንም ሊያደርጉ አልቻሉም። በዚህም የተነሳ የብዙ ገበሬዎች ህይወት ስለተሻሻለ ሁሉም ህዝብ ባያውቁትም እሱን መደገፍ ጀመሩ። ከዛ ትዕይንቱ ወደ ሴቶች እስር ቤት ይወስደናል። ሁሉም በዛ ያደረጉትን ማክስና ሂውማን ሄር ካወለቁ በኋላ በሲስተም ፖሊሶቹ ሳያዩአቸው ወደ እስር ቤቱ ይመለሳሉ። ቺፍ የሚሉትም ወይም የዚህ ሁሉ ዘረፋ አቃጅ ስሙ አዘር ሲሆን የእስር ቤቱ ዋና አዛዥም ነው። ትዕይንቱም ወደ ቢዝነስማኑ ወይም ወደ ካሊጋርዋን ይወስደናል። እሱም ነርምታን ምንድነው በዚህ ጉዳይ ላይ ያለሽ ሐሳብ ሲላት ዘራፊው እንደምናስበው በእድሜ ትልቅ እንዳልሆነና ከዚህም በኋላ ያቀደው ትልቅ ነገር ስለሚኖር የዛኔ እንደምትይዘው ትነግሯለች። እሱም ከዚህ በኋላ እሱን እስር ቤት ብቻ ማየት እንደሚፈልግ ነግሯት ንግግራቸውን ይጨርሳሉ። ልጁም ሜዳ ጠላፊው ስሜ ቪክረም ራቶር ነው፣ እርሱንም ለአባትሽ ንገሪው ብሎኛል ብላ ትነግሯለች። እርሱም በፊት ገሎት እንደነበር እያስታወሰ ፈዞ ይቀራል። አዛድም በዘመዱ በኩል አንዲት ሴትን ለመተዋወቅ ይሄዳል። እርሷም ስላልነበረች ከልጇ ጋር ማውራት ይጀምራል። ትንሽም ከተጫወቱ በኋላ ስልኩን ሰጥቷትና አብሮን ፎቶ ተነስቶ ይለያያሉ። በነጋታውም ከትምህርት ቤት ደውላለት ወላጅ አምጪ ስለተባለች እንዲመጣላት ትጠይቋለች። እሱም ሄዶ ከፈረመላት በኋላ ወጣ ብለው ሻይ እየጠጡ እያለ እናትየው ትመጣለች። እንደ አጋጣሚም ሆኖ እናትየው ነርምታ ነበረች። ከሷ ጋርም ብዙ ካወራ በኋላ ምን እንደሚሰራ ሊነግራት ሲል ህፃኗ መታ ታቋርጣቸዋለች። አብረውም ብዙ ጊዜ ካሳለፉ በኋላ በስተመጨረሻ ቀለበት አሰሩ። ከዛም ትዕይንቱ ወደ ጤና ሚኒስትሩ ይወስደናል። በንግግሩ ላይም እኔ ከመጣሁ አንስቶ የመንግስት ሆስፒታሎችን አሳድሻለሁ፣ ዘመናዊ ማድረጊያቸዋለሁ እያለ በሐሰት መረጃ መናገር ይጀምራል። ስሜታዊም ሆኖ በጥይት ብመታ ቀጥታ የመንግስት ሆስፒታል ነው ሄጄ የምታከመው፣ ካላመናችሁኝ በጥይት ምቱኝ እያለ መጎረር ይጀምራል። በስናይፐር ጥይት የሚመታና ወደ አንድ አምቡላንስ ውስጥ ይወሰዳል። ፈንጅም አፈንድተው ትንሽ ግርግር ከፈጠሩ በኋላ ሌላ አምቡላንስ ላይ ከተው አሳድሻለሁ ሲል ወደ ነበረው ሆስፒታል ይወስዱታል። በሩንም ከዘጉ በኋላ ፈንጆችን የተለያዩ ቦታ ካጠመዱም በኋላ ከፖሊሶቹ ጋር መነጋገር ይጀምራሉ። በአሁን ጊዜ ምን እንደሚፈልግ ሲጠይቁት ከ3 ዓመት በፊት እዚህ ቦታ ላይ ዋናው ኦክሲጅን ታንክ ባለማቅረቡ ምክንያት 50 ልጆች በኦክሲጅን እጥረት ሞተው ዶክተሯ በሐሺሽ ሱስ ሆና የተሳሳተ መድኃኒት ወቅታን የገደላቻቸው የሚል የሐሰት መረጃ ምክንያት ተዋርዳ ነው እስር ቤት የገባቸው። ስለዚህ የሱ ጥፋት እንደነበረና በጉቦ ምክንያት የነሱ ጥፋት እንደሆነ ይናዘዝ፣ አለበለዚያ የጤና ሚኒስትሩን ከዚህ እንደማያስወጡት ተናግረው ይዘጉታል። እንደተናገረውም ዜና ላይ ወጥቶ እኔ ነኝ ጥፋተኛው ብሎ ከተናዘዘ በኋላ በኢሜል በኩል አንድ ሊስት ይልክላቸዋል። በ5 ሰዓት ውስጥም የላኩላችሁን ሁሉ ነገር ካላሟላችሁ የጤና ሚኒስትሩ በህይወት እንደማይቆይ ተናግሮ ንግግሩን ይጨርሳል። እሱም እንዳዘዘው በ10 ዓመት ውስጥ ያልተሰራውን ስራ በ5 ሰዓት ውስጥ በመስራቱ የተነሳ በህዝብ ዘንድ የበለጠ ተወዳጅነትን አገኘ። ለነርምታም ደውሎ የመጨረሻ ነገር ብቻ እንድታደርግለት ይጠይቃታል። እሱም ሄሊኮፕተር እንድታመጣላቸው ነበር። እሷም በሐሳቡ ተስማምታ ታስመጣላቸዋለች። ነገር ግን ይህ ሁላ ነገር እቅዷ ነበርና ገና ሳይወጡ ግንቡን ጥሰው ይገባሉ። በጸብም መሃል የፊት ማክሱን ታውልቅበትና ማክሱ ላይ ያለውን ጸጉር ማስመርመር ትጀምራለች። ነገር ግን ጸጉሩ የብዙ ሰው ወይም ፌክ ነበር። ከዲፓርትመንቱም ጥሩ የሚባለው ሳይ እንዲመጣና የሁሉንም የሱን ምስል ተጠቅሞ ከ30 እስከ 40 ዓመት እድሜ ክልል ላይ ያለ ሰው እንዲስል ታዛለች።
የዛኑ ዕለት ማታም ሰርጓ ስለነበር ሰርጓ ላይ ትሄዳለች። ያዘዘችውም ስዕል ተጠናቆ በስልኳ ተላከላት። ከተመለከተችውም በኋላ ጥይት ደቅናበት ለምን ይህን እንዳደረገ ትጠይቋለች። ገና ሳይናገር ትከሻው ላይም ትመታዋለች። የሱም ቡድኖች በስልክ ላይ እየሰሙ ነበርና ፈጥነው ወደ እነሱ ጋር ጉዞ ይጀምራሉ። የካሊጋርዋን ወንድምም ሙሉ ቤቱን ከቦ ጥቃት ከፈጸመ በኋላ ሁለቱን ይዞ እየቀጠቀጠ ካደካከማቸው በኋላ በጥይት ብሎ ሊገላት ሲል የተፈጠረውን ነገር ከምነግራችሁ ብታዩት ይሻላል። መጨረሻ ላይም ስሙ ማን እንደሆነ ሲጠይቀው ቪክረም ራቶር እንደሆነ ነግሮት እዛው ይገለዋል። ከዛም ትዕይንቱ ወደ ራሽያ ይወስደናል። ካሊጋርዋንም ከሀብታሞች ጋር ስብሰባ በመዘጋጀት ህንድ ላይ በ2 ወር ውስጥ ምርጫ ስለሚካሄድ የብር መጠኑን ጠቅሶ ይህን ያክል ብር ከደገፋችሁኝ የመንግስቱን ቦታ እኔ እቆጣጠረዋለሁ፣ እናም ደግሞ ያለምንም ችግር ፋብሪካችሁን ተከፍታላችሁ በማለት ያሳምናቸዋል። በድንገት ግን የወንድሙ ሞት መርዶ ደርሶት ወደ ህንድ ይመጣል። ለወንድሙም እንደሚበቀልለት ቃል ይገባለታል። ነርምታም ከአጋቾቹ መሃል 3ቱን ሴቶች እንዳወቀቻቸውና በሲስተምም ቀሪዎቹን 3ቶቹን አጣርታ አዛድንም የት እንዳለ እንደምታወጣጣ ትነግራቸዋለች። እንዴት እንደምታደርገውም ሲጠይቋት ከአዛድ ሚስት የበለጠ ማንን ሊያምኑ ይችላሉ በማለት ራሷን ከመስታወት ጋር አጋጭታ ታዲያማና ወደ እነሱ እስር ቤት ትገባለች። ከዛም በማስመሰል እሱን መውቀስ ትጀምራለች። እነርሱም ዝም ብላ ከመፍረዷ በፊት ስለ ቪክረምና ስለ አሽዋሪያ ማወቅ እንዳለባት ይነግሯታል። ታሪኩም ወደ 1986 ዓመተ ምህረት ባርናላ ከተማ ይወስደናል። በዛውም የትግል ጨዋታ እየተደረገ እያለ ቪክረም ራቶርን በግዴታ ያስገቡታል። እሱንም ከዘረረው በኋላ ሌላ እሱን የሚጋጠም ካለ ሲባል አሽዋሪያ ትመጣለች። እንደ ሁሉ ጊዜው እዚህ ጋር የተፈጠረው ያው ዘፈን ነው። ከዛም ኮማንደሩ ይጠራቸውና አንድ የማፊያ ቡድን 40 የጭነት መኪናን አግቶ 3ቱን ሹፌሮች ገድሏቸው ይህንንም ተመልክተን የወታደር ቡድን ልከን ነገር ግን ሁሉንም ገለው 6 ብቻ ታጋች አድርገዋል በማለት ያስረዳቸዋል። በዚህ ሚሽን ላይ ያንተ ልዩ ቡድን ነው የምንልከው በማለት ለቪክረም ራቶር ይነግረዋል። እነርሱም ተስማምተው ወደ ቦታው ይሄዳሉ። ነገር ግን በመሃል የሁሉም መሳሪያ እምቢ ይላቸዋል። ቪክረምም የራሳቸውን መሳሪያ በመንጠቅ እንዲፋለሙ ያዛቸዋል። በከባድ መሳሪያም እየተተኮሰባቸው እያለ እንደማያመልጡ ሲረዳ አንዱ የቡድኑ አባል ራሱን መስዋዕት አድርጎ እነርሱን ያድናቸዋል። ሁሉንም ታጋቾች ካዳኑ በኋላ የሽልማት ንግግሩ ላይ ኤምአይ-46 መሳሪያን የሚያመርተው ድርጅት አጭበርባሪና የማይሰራ መሳሪያ የሚሰጥ ነው በማለት ከዚህ በፊት የሄዱት ወታደሮች ላይም ሆነ ራሳቸው ላይ ያጋጠማቸውን በመናገር ድርጅቱ ላይ ክስ እንዲከፈት በመጠየቅ ከመድረኩ ይወርዳል። የድርጅቱን ባለቤት ካሊጋርዋንንም ጠርተው ስለ ጉዳዩ ይጠይቁታል። እርሱም በስትክክል አጠቃቀሙ ስላላወቁት ነው በማለት ሲናገር ቪክረምም ተነስቶ በማንዋሉ መሰረት መሳሪያውን ገጣጥሞ አሁን ብተኩስ ይሰራል ወይ በማለት ይጠይቋል። እርሱም ይሰራል ሲለው ወደ ራሱ አዙሮ ሲተኩስበት ጥይቱ አልሰራም ይለዋል። ይህንንም የተመለከቱት የወታደሮች አለቃ ድርጅቱን ለጊዜው እንዲታሸግና ጥፋተኛም ሆኖ ከተገኘ በቋሚነት ድርጅቱ እንደሚዘጋ ተናግረው ንግግራቸውን ይጨርሳሉ። ቪክረም ራቶርም ከሚስቱ ጋር ጥሩ ጊዜ እያሳለፈ እያለ ከውጭ የጥይት ድምጽ ሰምቶ ሲወጣ ከኋላ የመቱትና መድኃኒትም ወቅቶ ራሱን እንዲስት ያደርጉታል። ከዛም ብዙ ብር በሐሰት አምጥተው ካስቀመጡ በኋላ ይሄ ባልሽ የሀገር መረጃ ሽጦ ያመጣው ገንዘብ ነው፣ እዚህ ላይ ከፈረምሽ ግን አንቺ ነጻ ትወጫለሽ ይሏታል። እርሷም እስክሪፕቶን ተቀብላ ተወገውና ጥይቱንም አንስታ የቀሩትን ፖሊሶች ትገላቸዋለች። ትዕይንቱም ወደ ቪክረም ይወስደናል። ካሊጋርዋንም ቪክረምን አንድ ሄሊኮፕተር ላይ ካንጠለጠለው በኋላ 5 ጥይት አዝንቦበት ከሄሊኮፕተሩ ላይ ጥለዋል። እሷም ፖሊሶቹን በመግደሏ ምክንያት የስቅላት ፍርድ ተፈርዶባት ልትሰቀል ስትል ራሷን አዙሯት ትወድቃለች።
ዶክተሯም ራሷን የሳተችው እርጉዝ በመሆኗ ምክንያት ነው በማለት ለዳኞቹ ታስረዳቸዋለች። በህንድም ህግ መሰረት አንድ እርጉዝ ሴት ልጇ አድጎ 5 ዓመት እስካልሞላው ድረስ እናትየው መሰቀል እንደማትችል በመጥቀስ ልጇ 5 ዓመት እስከሚሞላው ድረስ በእስር ቤት ቆየች። 5 ዓመትም እንደሞላው በህጉ መሰረት በስቅላት እንድትሞት ተደረገች። ታሪኩም ወደ አሁን ጊዜ ይመልሰናል። አዛድም ራሱን ከሳተበት ሲነቃ በፊት ባቡሩ ላይ ሲጠልፈው ያየውን ፖሊስ ይመለከተዋል። እሱም በልጅነቱ ማንነትን አጣራለሁ ብሎ የተናገረው ልጅ ነበርና ሁሉንም ቡድኖች አሰባስቦ ቪክረም ጋር አገናኛቸው። ቪክረምም በጸብህ አግዛለሁ፣ ህይወቴንም መስጠት ካለብኝ አደርገዋለሁ፣ ነገር ግን ምንም ማስታወስ ስለማልችል የልጅ አይነት ስሜት አይሰማኝም ይለዋል። ነገር ግን አዛድ በስሜታዊነት ሄዶ ያቅፏል። የፖሊሷም የሥራ አጋር ሁሉንም ወደ ምርመራ ክፍል ይጠራቸዋል። እርሷንም በእነሱ ፊት ካዋረዳት በኋላ እስከዛሬ ድረስ ለሷ ሳይሆን ለካሊጋርዋን ይሰራ እንደነበር ተናግሮ ለካሊጋርዋን ይደውልለታል። እርሱም ስራ ጎዶሎ አርጎ መተው እንደሌለበትና ሁሉንም ሰዎች ህፃኗንም ሳይቀር እንዲገላት ያዘዋል። እርሱም ህፃኗን ይዞ ሊሄድ ሲል ከምድር ቤት ሆነው በሲሲቲቪ ካሜራ እየተመለከቱት ነበርና ቪክረም ይህንን ጉዳይ እንደሚወጣው ነግሮት ይሄዳል። የመኪናውንም ጎማ ካተነፈሱ በኋላ አዛድም የእስር ቤቱን ጉዳይ ካስተናገደው በኋላ አንዱን ነጥሎ ይወስደዋል። እሱም እዚህ ያሉት ፖሊሶች በሙሉ የኔ ናቸው በማለት ሲጎርር፣ አዛድ ግን እዚህ ያሉት ሴቶች እስረኞች ደግሞ የኔ ናቸው በማለት በሩን ይከፍትላቸዋል። እነርሱም ሁሉንም ፖሊሶች በጥሩ ሁኔታ ይቀጠቅጣቸዋል። በአደጋውም ምክንያት ከቡድኑ መካከል የሆነችው ለክሽሚ በጥይት ትመታለች። ለማዳንም ቢጥሩ ምንም ማድረግ ስላልቻሉ በዛው ህይወቷ ያልፋል። እነሱም እንደ ቡድን በመጨባበቅ ቃል እየገቡ እያሉ ነርመታም እጇን በመጫን የለክሽሚን ቦታ ተካለው ትላቸዋለች። አዛድም እቅዱን ማስረዳት ይጀምራል። የካሊ ብርን በእነዚህ ኮንቴነር ነው የሚመጣውና ካላስቆምነው በአሁኑ ምርጫ እሱ ነው የሚያሸንፈው በማለት ሲያስረዳቸው አባትየውና ቡድኑ እኛ እንወጣዋለን ይሉታል። አዛድም ቀሪ ሴቶቹን የሥራ ድርሻቸውን ከነገራቸው በኋላ እሱ ከአባቱ ጋር ኮንቴነሩን ለማስቆም ሄደ። በዛም ደርሰው ከድልድይ ላይ ዘለው ሲያርፉ ከቡድኑ መካከል የአንዷ ሽጉጥ ይወርቅና የመኪናው መስታወት ላይ ያርፋል። ጋርዶቹም እነሱ ላይ ተኩስ ከፈቱባቸው። የቪክረም ቡድኖችም አብዛኛውን መኪኖች ያወድሟቸዋል። በብዛት ያሉ መኪኖችም ሲመጡ አዛድ ብሩን ይዞ እንዲሄድና እነርሱ እንደሚያቆሟቸው ነግሯቸው ይሄዳል። አብዛኞቹን ቢጥሏቸውም ነገር ግን በቁጥር ብዙ ስለነበሩ በስተመጨረሻ ይዟቸዋል። አዛድም ላይቭ ላይ መጥቶ ሙሉ እስር ቤቱን እንደተቆጣጠረውና እርሱንም ለማውራት አዋቂ ፖሊስ እንዲልኩለት ይናገራል። መንግስትም ለዚህ ሚሽን ካልኔክ የተባለ ኦፊሰርን ይመድባል። እርሱም ያለምንም ንግግር ቀጥታ 100 ሰዎችን ወደ ውስጥ ላከ። ነገር ግን የመልስ ምቱ የከፋ ነበር። 6000 ሴቶች ፖሊስ ላይ ተኩስ ይከፍቱና ሁሉንም ፖሊሶች ያስራሉ። መልእክትም እንዲያደርስ በሚል አንዱን ፖሊስ ባዶ ራቆቱን አድርገው ይለቁታል። እሱም በፖሊስ ጣቢያ ዙሪያ ቦምብ እንደተጠመደ እንደነገረው ይነግረዋል። ኦፊሰሩም ጠጠር አንስቶ ሲወረውር የእውነት መጠመዱን ሲያቅ ፖሊሶቹን ወደ ኋላ እንዲመለሱ አዞ ከሱ ጋር መደራደር ይጀምራል። በዚህን ጊዜ በኢሜል በኩል አንድ ወረቀት ይልክለትና የዋና ስቴት ፊርማ እንደሚፈልግ ይነግረዋል። ኦፊሰሩም ይህ ነገር ትልቅ እንደሆነና ማንም እሺ ብሎ እንደማይፈርምለት ይነግረዋል። እሱም አንድ ነገር እሱ ጋር እንዳለና ለዛ ሲሉ እንደሚፈርሙ ይነግረዋል። ምንነቱም ሲጠይቀው 2 ሳምፕል ይልክለታል። ከዛም ታሪኩ ወደ ኋላ ይመልሰናል። የዛኔ ስራ ሲያከፋፍላቸው ሴቶቹን የድምጽ መስጫ ሳጥኑን እንዲያመጡለት ነበር የደረሳቸውና ምጥ የያዛት ልጅ እንዳለች በማስመሰል ይገቡና ሙሉ ቡድኑን አግተው ሁሉንም የምርጫ ሳጥን ይዘርፉታል። ሁሉንም መሳሪያ ላይ በቲቪ ላይ ካሰራጩት በኋላ አሁን ላይ ምርጫ ሊካሄድ ስለሆነ ሳይፈልጉ ለመፈረም ተገደዱ። የተፈረመበትም ቅጽ የሚለው የካሊጋርዋንና የሌሎች አካባቢና የተፈጥሮን ሲጎዱ የነበሩ ፋብሪካዎች እንዲዘጉ የሚል ነበር። ከዛ ቀደም እንዳለው 10
ሰዓት ላይ ላይቭ ላይ ወጥቶ እሱ ቪክራም እንዳልሆነና የቀረውን እምነት ተናግሮ በሚያነቃቃ መልኩ ህዝቡን መንግስትን ስትመርጡ አጥብቃችሁ ጠይቁ በማለት ያነሳሳቸውና ላይቭን ይጨርሳል። ከዛ ቃል በገባው መሰረት ሙሉ የምርጫ መሳሪያውን ጭኖ ሊያስወጣ ሲል ካሊ አባቱን ጓደኞቹን በማሰቃየት ሁለተኛውን መግቢያ አወጣቶት ይመጣል። ከዛም ሁሉንም ጥይታቸውን እንዲጥሉ ካደረገ በኋላ አዛድን መምታት ይጀምራል። እሱንም ከመታው በኋላ ወደ አባትየው ዞሮ ተኩሶ ሊገለው ሲል በራሱ ድርጅት የተመረተ ሽጉጥ ስለነበር እምቢ ይለዋል። በዚህን ጊዜ አባትየው የሽጉጡን ድምጽ ሲሰማ ያለፈውን ነገር ማስታወስ ይጀምራል። ካሊም ልጁ ላይ ሊሰነዘር ሲል ይይዘውና ሁሉንም ነገር እንዳስታወሰ ነግሮት ይመታዋል። አባትና ልጅም አብዛኛውን ሰዎች ከዘረሩ በኋላ ሙራድ የተባለው የካሊድ ጋርድ ይመጣና ቪክረምን ይወረውረዋል። ሙራድንም ከዘረሩት በኋላ ካሊን ይዘው ወደ መስቀያው ቦታ ይወስዱታል። እናቱ ላይም ሆኖ እንደነበረው አድርጎ ይገለዋል። ፊልሙም በዚሁ ይጠናቀቃል። ያለፏችሁን ምርጥ የፊልም ሪቪዎችን ስክሪን ላይ ማስቀምጥላችሁ ይሆናል። እነሱንም ገብታችሁ እንድትመለከቱ ጠቁም በማድረግ ለዛሬ አበቃም።